የኔ ጥያቄ እሱ ሱረቱ ናዚያት ላይ ከአነሁም የውመ የረውነሁ ለም የልበሱ ኢላ አሽየተን አው ዱሃሃ ይላል። እዚህ ጋር መቃብር ውስጥ ላይ ይቀጣሉ ከሚለው ሰው አንጻር እንዴት ይታያል ነው ይሄኛው? እሺ ሱረቱ ናዚያት በመቃብር ውስጥ ቅጣት እንዳለ በቁርአን በሐዲስም ላይ የጸደቀ ነገር ነው። ከአነሁም የውመ የረውነሃ ለም የልበሱ ኢላ አሽየተን አው ዱሃሃ የሚለው የመቃብርን የቆይታ ጊዜ እኛ ዛሬ እንደምናስበው ዛሬ ምድር ላይ እንደምንኖረው አይደለም። የቀብር ህይወት ዛሬ ለምሳሌ አመታቶች ይኖራሉ፣ 50 ዓመት 60 ዓመት ሰው ይኖራላ። የሞቱ ሰዎችስ በአደም ጊዜ ጀምሮ የሞቱ ሰው ጊዜ የሞተ ሰው አሁን በምንኖረው ልክ እየኖረ ነው በቀብር ውስጥ ላ እንደዛ አይደለም። የቀብር ህይወት ልክ ሰውየው እንቅልፉን ተኝቶ የተነሳ ያክል ነው የሚሰማው። በዚያ ውስጥ ግን ቅጣትም ጸጋም አለ። ልክ እንቅልፋችሁን ተኝታችሁ ለቅጽበት ለአንዲት ሰዓት በዛች በእንቅልፍ ውስጥ ብዙ ሀገር አልተጓዛችሁም? ሳዑዲ ሂደህ በህልምህ ወይ አሜሪካ ሂደህ ምናምን በጋዶ ዓለም ያንን በእግርህ ልሄድ ብትል ብዙ ወራቶች ጊዜያቶች ይፈጁብሃል። አያሻር የቀብር ህይወትም ልክ እንደዚህ ሆነው። ለዚህ ነው በሚቀሰቀሱ ጊዜ ምን ይላሉ ሰዎች ከቀብራቸው? ቃሉ ያ ወይለና መን በዐሰና ሚን መርቀዲና ይላሉ። ዋ ጥፋታችን፣ ማን ነው ከእንቅልፋችን የቀሰቀሰን ይላሉ። ልክ ተኝታችሁ ዛሬ ቢሞት ሰውየው ልክ ተኝቶ ሊየውመል ቂያማ ሲቀሰቀስ እንደተነሳ ያክል ነው የሚሰማው። በዚያ ውስጥ ግን ጸጋም አለ ቅጣትም አለ። አሁን እኛ ችግራችን ምንድን ነው? የቀብሩን ዓለም ልክ ከላይ እንደምንኖረው አድርገን አስበናል። ላ ሐያት አልበርዘኽ ተኽተሊፍ ዐን ሐያት አልአርድ። በምድር ላይ ከምንኖረው ይለያል። ያንን አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። በእናታችን ሆድ ውስጥ ምን ያክል ጊዜ ቆይተናል? 9 ወር ቆይተናል። በዚያ ውስጥ ህይወት እንኖረናል እኮ ብላ ነበር እንጠጣ ነበር። ግን ያ ህይወት አሁን ምድር ላይ ከምንኖረው ጋር አንድ ነው አይደለም። ምን ያክል ጊዜ እንደቆየን የዛኔ እናውቅ ነበር? ኧረ አናውቅም። አያቸዋል ከዛሊክ ሐያት አልበርዘኽ ልክ እንዲሁ ነው። ላ ያዕለሙሁ ኢለላሁ ዐዘ ወጀል። ከይፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ነገር ግን ምን አይነት ስሜት እንደሚሰማን ሲገልጸን ምን አለ? ሰውየው እንቅልፉን ተኝቶ የተነሳ ያክል ነው የሚሰማው አለ። በዚያ ውስጥ ግን ቅጣትም አለ ለካህዲያን፣ ላመኑት ደግሞ ጸጋ አለ። ለምሳሌ ሰው ሙቶ መነሳትን በምድር ላይ አላህ አሳይቶናል። ዑዘይር ዓለይሂ ሰላም ምን ያክል ጊዜ ነው የሞተው? ሸምሰድን ለ100 ዓመት አይደለም? 100 ዓመት ሲነሳ ግን ሲጠይቅ ምንድን ነው ያለው? ፈአማተሁ ላሁ 100 ዓሚን ثم بعثه قال كم لبثت قال لبثت يوما أو بعض يوم። ምን ያክል ጊዜ ነው የቆየው ሲባል ጊዜ አንድ ቀን ወይ ግማሽ ቀን ነው የቆየሁት አለ። የቆየው ግን ምን ያክል ጊዜ ነው? 100 ዓመት። አያችሁ ሰውየው ሙቶ ሲነሳ ጊዜ የተወሰነች ደቂቃ የቆየን ያክል ነው የመሰለው። ቃለ በል ለቢስተ 100 ዓም። አላህ ምን አለው? አይ 100 ዓመት ነው የቆየኸው አለው። አስሓቡል ካህፍ የዋሻ ሰዎች ምን ያክል ጊዜ ነው የሞቱት? ወለቢሱ ፊ ካህፊሂም 300 ወዝዳዱ 9 309 ዓመት ቆይተዋል ዋሻ ውስጥ። እንቅልፍ ነው አላህ የለቀቀባቸው። ሲነሱ ጊዜ ምን ያክል ጊዜ ቆያቸው ሲባሉ ምንድን ነው ያሉት? ወከዛሊከ በዐስናሁም ሊየተሳአሉ በይነሁም ቃለ ቃኢሉ ሚንሁም ከም ለቢስቱም ቃሉ ለቢስና የውመን አው በዕض የውም። ምን ያክል ጊዜ ነው የቆየ ነው ሲባባሉ አንድ ቀን ወይ ግማሽ ቀን ነች የቆየናል። አላህ ሱብሓነሁ ወተዓላ ይህን ያክል ሁሉ ዓመት እንቅልፍ ለቆባቸው ያኔ የቆዩት አንዲት ቀን የግማሽ ቀን የተወሰነ ደቂቃ ቆይተው የተነሱ ያክል እንዲሰማቸው ነው ያደረገው። ከዛሊከ ሐያት አልበርዘኽ የቀብር ህይወት ልክ እንደዚህ ነው። እሺ አንድ ተመሳሳይ አንድ ልብ ያለ በጣም ደስተኛል። ጀዛከላሁ ኸይር። ሱረቱ ተክዊር ላይ ወኢዘል ጀሂሙ ሱዒረት ይላል። የጀሃነም እሳትን በተነደደች ጊዜ በማለት ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ አልአን ፊ ሰውዛ ብለው ወይም አሁን በጥቁረት ውስጥ ላይ ነች ያለችው ተብሎ ነበር። ይሄ እንዴት ታያለ? ወደፊት ደግሞ ትቀጣጠላለች። ወኢዘል ጀሂሙ ሱዒረት ጀሃነምን በተቀጣጠለች ጊዜ ይላል። ጀሃነም የምትቀጣጠለው እስካሁን የተቀጣጠለችው ነው። አሁን ሁለተኛ ላይ የጠቀስከው እስካሁን ምንና ምን እየተቀጣጠለ ያለው እሳትና ድንጋይ ነው። ታላረ ወቁዱሃ الناس والحجاره የቂያማ ቀን ደግሞ ጀሃነምን ላይ ሰዎች ይጨምራሉ። ወቁዱሃ الناس والحجاره ሰዎችና ድንጋይ ይቀጣጠላሉ። እስካሁን የተቀጣጠለችው ምንድነው? እሳትና ድንጋይ ነው። ወደፊት ደግሞ ከሰው ጋር ይቀጣጠላሉ። ወኢዘል ጀሂሙ ሱዒረት ጀሃነምን በተቀጣጠለች ጊዜ የሚለው ተጨማሪው የዛኔ ወደፊት የሚቀጣጠለው የሰው ልጅ አብሮ በሚገባ ጊዜ ነው እንጂ እስካሁን ስትቀጣጠል የነበረው እሳትና ድንጋይ ነች። አላህ ሱብሓነሁ ወተዓላ ይሄን ይናገራል በቁርአን ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊከ ፊል ሐዲስ ኢሕተረቀት ናር 300 ሰና
3,000 ሰና ከማ ቃል ነቢ ስ ላ ስለም ነቢያችን ስ ላ ስለም ምናሉ የጀሃነም እሳት 3000 ዓመት ተቀጣጥላለች። 1000 ዓመት احترقت 1000 سنة حتى احمرت ቀይ እስክትሆን ድረስ ተቀጣጠለች። واحترقت 1000 سنة حتى اصفرت ሁለተኛው ሺህ ደግሞ ቢጫ እስክትሆን ድረስ ተቀጣጠለች። እሳት መጀመሪያ ስታቀጣጥል ስታያይዙት ቀይ ይሆናል። ከዛ ወደ ቢጫ ይሄዳል። واحترقت 1000 سنة حتى اسودت وهي سوداء አሉ። ሶስተኛው ሺህ ደግሞ ጥቁር እስክትሆን ድረስ ተቀጣጠለች። አሁን እርሷ በጽልመት ላይ ናላቸው። በቃ በጣም ጥቁር ያለ እሳት ነው። ምንና ምንድነው የሚቀጣጠለው ከተባለ እንጨት እንዳይመስላችሁ። ወቁዱሃ الناس والحجارة እሳት ነው፣ ድንጋይ አለ። ያ ነው በቃ እየገባ የሚቀጣጠለው እስካሁን ድረስ። የውመል ቂያማ ሰዎች ይገባሉ፣ እዛ ይቃጠላል። እና ይህ ነው ጀሃነም አፋፍ ላይ አላህ ሱብሓነሁ አንድ በሆነ ጊዜ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተቀምጠው ሳሉ ከሰሃቦቻቸው ጋር የሆነ ድምጽ ሰሙ። ሰሃቦች ሲል ሰሙ አንድ ድምጽ። እዚህ ጊዜ ነቢያቸው ሰለላሁ ዐለይሂ ወሰለም ጠየቋቸው። አላህ ነው እንዲሰሙ ያደረጋቸው። አተድሩነ ማ ሀዛ ሶውት አሉ። ይህ ድምጽ ምን እንደሆነ ታውቃላችሁ አሏቸው። ቃሉ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ይወቁ አሉ ሰሃቦች። ቃለ ነቢ ሰለላሁ ዐለይሂ ወሰለም ሀዛ ሐጀሩን ኡልቅየ ሚን ዐላ ሸፊሪ ጀሃነም ቀብለ 70,000 ሰና ቀብለ 70 ሰና። አሁን የሰማችሁት ድምፅ ከጀሃነም አፋፍ ላይ የዛሬ 70 ዓመት የተወረወረ ድንጋይ ነው አሉ። አንድ አካል አንድ ሰው የቂያማ ቀን ከጀሃነም ላይ በሚወረወር ጊዜ በሚገባ ጊዜ ወደ ታች ርዝመቱ ብቻ ወደ ታች 70 ዓመት ያስጉዛቸዋል። ያ ሰላም 70 ዓመት ጥልቀቱ ወደ ታች ማለት ነው። ለመውጣት እንኳን አይታሰብም እኮ። ትልቅ ዓለም ነው ጀሃነም፣ የእሳት ዓለም ነው። እሳት ድንጋይ በሚገባ ጊዜ ቅልጥ ነው የሚያደርጋ ጀማ። ድንጋይ ሲገባ ቅልጥ ያደርገዋል። እንደ ውሃ ነው የሚያሟሟው። እዚያ ጋር ይገባሉ። ጀሃነም ማለት ከላይ ጠባብ ሆና ልክ እንደ ምንድን ነው የምንለው ቶፋ ነው የሚባለው። ቶፋ ከላይ ጠባብ ሆኖ ውስጡ ጉድጓድ አለ አይደለ? ሰፋ ያለ ልክ እንደዛ ዓለም ነው። ለመውጣት እንኳን የማይታሰብ ዓለም ነው። ከላይ ከተወረወረ ይህ ድንጋይ የዛሬ 70 ዓመት ተወርሮ ዛሬ እየደረሰ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ ነብይ ከመሆናቸው በፊት የተወረወረ ድንጋይ ነው። 70 ዓመት ወደታች ልቀቱ ማለት ነው። ለማን የተዘጋጀችው? ኡዒደት ሊልካፊሪን ለካህዲያኖች የተዘጋጀች ነች አለ። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም እነዚያ እኔን ጌታቸውን አላህን ለካዱ ሰዎች ይህ የገሃነም ቅጣት ተዘጋጅቶላቸዋል። ነገሩ ቀልድ አይደለም። ነገሩ ቀልድ አይደለም። ምንን ይመኛሉ ታዲያ የዛኔ ካህዲያኖች ከተባለ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን ምን ነው እኛ ሙስሊም ሆነን በነበር ብለው የሚመኙባት ቀን ትመጣሉ ይችላል። ኢነላሀ ለዐነ ልካፊሪነ ወአዐደ ለሁም ሰዒራ አላህ ለካህዲያኖች የተቀጣጠለችዋን እሳት አዘጋጅቶላቸዋል አለ። ኻሊዲነ ፊሃ አበዳ በእርሷም ውስጥ ለዘልዓለም ዘውታሪ ሲሆኑ ላ የጅዱነ ወልየን ወላ ነሲራ የዛኔ ረዳትንም ሆነ አጋዥን በፍጹም አያገኙም፣ ወዳጅንም አያገኙም። የውመ ተቀለቡ ወጁሁሁም ፊናር ፊታቸውን በጀሃነም እሳት ውስጥ በምትገለባበት ጊዜ የቁሉነ እንዲህ ይላሉ፣ ይናገራሉ። የሚናገሩትን ሁሉ አላህ በቁርአን ላይ ያስፈሩታል። ያ ለይተና ዋጥፋታችን አጣዕና አላህ ወአጣዕና ረሱላ ምን አለ በምድር ላይ ሳለን አላህና መልእክተኛውን ታዘን በነበር ይላሉ። የዛኔ ማለት ወቃሉ ይላሉ ረበና ጌታችን አላህ ሆይ ኢና አጣዕና ሳደተና ኩበራአና እኛ ዋናዎቻችንን፣ አለቆቻችንን፣ መሪዎቻችንን፣ መምሮቻችንን ታዘዝን። ፈአضሉን አሰቢላ ትክክለኛውን ያንተን መንገድንም አሳቱና ጠመሙን ይላሉ ማለት ረበና አቲህም ضዕፈይን ሚን አልዓዛብ ጌታችን ሆይ እነዚያ ያጠመሙንን ሰዎች ከአንተ መንገድ እጥፍ የሆነን ቅጣትን ስጣቸው ለእነርሱ ብለው ይማጸኑባቸዋል። ወልዐንሁም ለዕነን ከቢራ ታላቅ የሆነን እርግማንም ርግማቸው እነዚያን ብለው ይረግማቸው፣ እርግማን እንዲሰፍንባቸው ይማጸኑ። ይህ ነው ወለው ተራ ኢዝ ውቂፉ ዐለ ናር ይላል። ገና ጀሃነም ውስጥ ሊገቡ በሯ ላይ ሳሉ ገና አላህ ምን እንደሚሉ ይገልጽልናል። ወለው ተራ ብታይ ኑሮ ሙሐመድ ይላል ኢዝ ውቂፉ ዐለ ናር በጀሃነም በር ላይ በሚቆሙ ጊዜ ከሃዲያኖች ሊገቡ ገና ፈቃሉ ይላሉ ያ ለይተና ኑረት ዋ ጥፋታችን ምን ነው አንዴ የመመለስ እድል በተሰጠን።
ወላ ኑከዚበ ቢአያቲ ረቢና የጌታችንን የአላህን አንቀጽ አናስተባብልም ነበር። ወነኩነ ሚነል ሙእሚኒን ከአማኞች ከሙስሊሞች እንሆን ነበር ይላሉ ማለት። በሌላ ቦታ ላይ ምን ይላል? ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን አንድ የመመለስ እድል ቢሰጠን እኛም ከአማኞች ከሙስሊሞች በሆን ነበር ይላል። ይህ ነው ትልቁ የዛኔ ከጀሃነሙ እሳት በላይ የሚበላቸው ትልቁ ጸጸቱ ነው። ትልቁ ጸጸቱ ነው። እዚያ ጋር ለዛች ለአጭር ህይወት አምላክ ሄድክጄ ይሄ ዘላለም ቅጣት ሊጠብቀኝ ነው። هذا ሞትን ይመኛሉ ሞትን ይመኛሉ የዛኔ ነገር ግን አያገኙትም፣ አይሰጣቸውም። ይህ ነው አወለም ኑዐምርኩም ማ የተዘከሩ ፊህ መን ተዘከር መገሰጽ የሚችል ሰው የሚገሰጽበትን እድሜ አላኖርኩም ነበር ይላቸዋል። አንድ የመልሰን ሲሉ ጊዜ ወጃአኩም ነዚር መልእክተኛ ነቢይ መጣላችሁ ግን አስተባበላችኋቸው። ፈዙቁ ፈማ ሊዛሊሚነ ሚን ነሲር ይባላሉ። ቅመሱ የጀሃነምን እሳት። ራሳቸውን በክህደት ለበደሉ ሰዎች ዛሬ ማንም ረዳት የላቸውም ይላል። መጀመሪያ ጠይቀው ነው ሞትን ይለምኑታል። ሞትን ይለምኑታል። መጀመሪያ ላይ ግደለን በቃ ይሉታል። ወሁም የስጠሪኹነ ፊሃ አለ እነርሱም በእርሷ ውስጥ ይጮሃሉ አለ። የእርዳታን ጥሪ የያዘ ጩኸት ነው እስጥራኽ ማለት። ረበና አኽሪጅና ነዕመል ሷሊሐን ገይረ ለዚ ኩና ነዕመል ይላሉ። ጌታችን አላህ ሆይ እባክህን ከዚህ ከጀሃነም እሳት አውጣን፣ ስንሰራ ከነበረው ስራ ሌላ ተቃራኒ መልካም ስራ እንስራ እንበል ይላሉ። አላህ ምን ይላቸዋል? አወለም ኑዐምርኩም ማ የተዘከሩ ፊህ መን ተዘከር መገሰጽ የሚችል ሰው የሚገሰጽበትን እድሜ ሰጥቻችሁ አላኖርኳችሁም ነበር በምድር ላይ? ወጃአኩም ነዚር ነቢይ ያልመጣላችሁም ነበር? ነቢይ ያላኩላችሁም። ፈዙቁ ፈማ ሊዛሊሚን ነቢይ ተላከ፣ መልእክተኛ መጣላችሁ፣ ያለህበትን ስህተት ሊያርምህ ዘንድ የመጨረሻው ዘመን ነቢይ ተላከልህ። ያ አህለል ኪታቢ ቀድ ጃአኩም ረሱሉና እያለ ዛሬ ተናግሯል። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬን ልኬላችኋለሁኝ መጥቶላችኋል። ዩበይኑ ለኩም ከሲረን በጣም በርካታ ስህተቶቻቸውን ሊገልጽላችሁ ዘንድ ከነቢያት መንገድ ፈቀቅ አድርገዋችኋልና ወደ ነቢያት መንገድ እንድትመለሱ አንድ እስራኤላዊ ወጣት ልጅ እንድታመልኩ አድርገዋችኋልና በነቢያት ስም ከዚህ መንገድ እንድትመለሱ ያስጠነቅቋችሁ። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ አምላክ ሊመልሷችሁ ተልከውላችኋል። እምቢ አላችሁ፣ አሻፍረን አላችሁ። ስለዚህ ለዚህ አይነት ሰው የቂያማ ቀን ይሄ ነው ቅጣቱ። ወደፊት ምን እንደሚገጥማችሁ ሁሉ ተነግሯል በቁርአን ላይ። ነድዑኩም ኢላ ሀዘል ኢስላም አልዓዚም ወደዚህ ወደ ታላቁ ኢስላም ወደ ነቢያት መንገድ እንጠራችኋለን። ሞት ሳይመጣባችሁ በፊት ተመለሱ፣ አስቡበት። እሺ ጥያቄ ያለ ይጠይቅ። ጥያቄ ያላችሁ ልጆች ሌሎች ከሌላችሁ ነገር ብዙ የቅድሙን ይሄ ልጅቷ የጠየቀችህ ልጅ ደግማ ጠይቃ ነበረ። ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት ብላ ነበር። እስኪ አላህ ሂዳያ ሊሰጣት ሊሆን ይችላልና እስበላው በሱ ላይ ኢንሻአላህ ጀምር ነገር ካለ እኛም እንጨምራለን። መልካም ልጅቱ አለሽ ካለሽ አለሁ ወይ ግላም ነው ነበር የሚለው መሰለኝ ስሙ። አንድ ቁጥር አስቀምጪልን ካለሽ። እሺ ግላም አለሽ ከሌለሽ ሸምሰልን ጥያቄ ካለ ከተ እኔ አሁንም ተፍሲር ላይ ነው። ወማ ሁወ አለል ገይብ ቢደኒን በሚለው ላይ ሩቁር የተባለ ምን እንደሆነ ትንሽ አልገባኝ ነበር። እሱን ልታብራራል። ምን ወማ ሁወ አለል ገይብ ቢደኒን የሚለው ላይ እሱ ከሩቁር የሚደብቅ ወይ የሚሰስድ አይደለም የሚለው ላይ የሩቁር የተባለ ምን እንደሆነ ትንሽ አልገባኝ ነበር። እሱ ኦኬ ወማ ሁወ አለል ገይብ ቢደኒን ወማ ሁወ ቢቀውል الشيطان الرجيم وما هو على الغيب بضنين. يوجد هذا في سورة التكوير. ولقد رآه بالأفق المبين. ولقد رآه بركتم آيتوتال بالأفق المبين بقلصو أدماس نبياتنا صلى الله عليه وسلم ملائكة جبريل عليه السلام بسماء أدماس لا تملكتوتال يالي جمرا. وما هو على الغيب بضنين እርሱ በሩቁ ወሬ ላይ ሰሳች ወይንም ንፉግ አይደለም ይላል። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም ለመላእኩ ጅብሪል ዐለይሂ ሰላም ወደፊት ስለሚመጣው ነገር ያሳወቃቸውን ነገር በመናገር ላይ የሚደብቁ አይደሉም። ያንን ነገር የሚሰስቱ አይደሉም ማለት የተነገራቸውን ሁሉ የሚያደርሱ ናቸው። መላእኩ ጅብሪል ዐለይሂ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም
አድርስ የተባለውን ምንም ሳይሰስት ሁሉም በአጠቃላይ ያደረሰ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወከዛሊከ አላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ ስለ ወደፊት ስለሚመጣው መነገር ስላለበት ነገር ሁሉ ያንን ነገራቶች ነግሮናል። እሺ ገይብ የሚለው ምን አልኡሙር አልሙስተቅበላ ወደፊት ስለሚመጡ ነገራቶች የሩቅና ድብቅ ነገራቶች ሁሉ ነው። ይህን መልአኩ ጅብሪል ዐለይሂ ሰላም ከዛሊከ ነቢይ ሰለላሁ ዐለይሂ ወሰለም ሳይደብቁ አድርሰዋል ለማለት ነው። ወማ ሁወ ዐለል ገይቢ ቢዘኒን። እሺ ያና ተፍሲሮችን ላንብብልህ እንዳልኩት ነው። ወማ ሙሐመድ አለዚ ተዕሪፉነሁ ቢመጅኑን ወለቀድ ረአ ሙሐመድን ሰለላሁ ዐለይሂ ወሰለም ጅብሪል አለዚ የእቲህ ቢሪሳለቲ ዐላ ሱረቲሂ አልሐቂቂያ አለቲ ኸለቀሁ ላሁ ዐለይሃ ፊል ኡፉቂል ዐዚም ሚን ናሂየቲል መሽሪቅ ቢመካ وهي الرؤية الأولى الواقعة بغار حراء وما محمد صلى الله عليه وسلم ببخيل النبي صلى الله عليه وسلم سأيسستهم ودرساتهم من ملسوا في تبليغ الوحي وحي بمدرس لاي يمتعلاتهم بمدرس لاي أيسستهم يا مالت من ما ينت سيدبكوا يدرسوا بنو الله يمسكر الله تعالى وما هذا القرآن بقول شيطان الرجيم يه قرآن يترجم شيطان الجرم ما يدلم مطرود من رحمة الله كالله إزلات يتبرر يكون شيطان يرسو يقرأ يدلم ولكنه كلام الله وحي نقرق نرسو يا الله يقر يرسو قلتت لا رأينا.